ሰላም ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በዛሬ ቪዲዮ የምናየው ማለት ነው ፊዚክስ ራውንድ ዋን የተፈተኑት ሰኔ 24 የተፈተኑት ማለት ነው። ሰኔ 24 ከሰዓት ላይ የተፈተኑትን ኮሌክት አድርገን አስቀምጠንላችኋል ማለት ነው። በቴሌግራም ቻናላችን ኮሌክት አድርገን አስቀምጠንላችሁ እናንተን እየጠበቅን ነው ማለትም ልጆችን እንዲወስዱ ማለት ነው። ሶ ይሄ ቻናልም አዲስ ነው ቫይራል ይውጣ ማለትም ብዙ ሰው ጋር አይድረስ አናቅም። ስለዚህ ሼር በማድረግ ለምታውቁ ሰዎችም ሼር በማድረግ ይህን ቻናል ሰብስክራይብ በማድረግ ፒዲኤፎችን ደግሞ የራውንድ ዋን የራውንድ ዋን የተፈተኑትን ፒዲኤፍ ከቻናላችን ብሪሊያንት ሳይንስ ብላችሁ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። ለበለጠ መረጃ ደግሞ ኮሜንት በማድረግ እኔ ደግሞ በዛው መልስላችኋለሁ ማለት ነው። ስለዚህ ኤግዛም ደግሞ ክሉ ለመስጠት ወይም ደግሞ መግለጫ ለመስጠት ያክል ይህ ፈተና ተሰርቆ ወይም ደግሞ እዛ ውስጥ ከሚታወቁ ሰዎች ተሰርቆ ምናምን አይደለም። ከተፈተኑ በኋላ ከስክሪን ላይ ፎቶ የተነሳ ነው። ስለዚህ ይሄ ምንም ኢፌክት የለውም። ምንም ከሚኒስቴር ፖሊሲው ጋር ምንም አይቀረንም። ስለዚህ ራውንድ ቱ እና ሶሻል ሳይንሶች እንደውም ራውንድ ስሪ እንዲለማመዱበት ለማለት ነው ይሄ ነገር የተዘጋጀው። ስለዚህ እንድታውቁ የምንፈልገው ምንድን ነው እስከ ይሄኛው ከተፈተኑ በኋላ ወይም ደግሞ በሚፈተኑበት ጊዜ እንትን የተደረገ ነው ፎቶ የተነሳ ነው ከስክሪኑ ላይ እንጂ ምንም በፒዲኤፍ ወይም ደግሞ በፋይል ወጥተው አይደለም ማለት ነው። እኛን አንድ ላይ በፋይል ኮሌክት አድርገን ለተማሪዎች እንዲሆን አዘጋጀ ነው ማለት ነው። ከነመልሱ ከነምናምኑ ጋር ማለት ነው። ስለዚህ ይሄ ነው እንድታውቁ የምፈልገው። ስፔሻሊ ራውንድ ቱ ላይ የምትፈተኑ ልጆች ቅዳሜና እሁድ ቤት ስላላችሁ እሱን እና አፕቲቲዩድም ተለቋል። እሱም ሁለቱንም አንድ ላይ ከዛ በማግኘት በቪዲዮ መልክም እንሰራላችኋለን ከተመቸን ማለትም ከሆነልን ማለት ነው። ሶ ቅዳሜና እሁድ በማለማመድ ለሰኞ ሲምፕሊ ይሆንላችኋል ማለት ነው። በጣም ቀላል ጥያቄ ናቸው። ገብታችሁ ብሪሊያንት ሳይንስ ብላችሁ ሰርች በማድረግ ገብታችሁ መውሰድ ትችላላችሁ ማለት ነው። ቪዲዮ እንድሰራላችሁ ከፈለጋችሁ ደግሞ በኮመንት አሳውቁን። ለበለጠ ወደ ማለትም በሌላ ቪዲዮ እስከምንገናኝ ቻው።